ከዱሻ ጋር ልምጣና የሸኮ የመዋቅር ጥያቄ ወይም ደግሞ አንድ ላይ በአንድ ወሰን የመተዳደር ጉዳይ ለሁለት ሲካፈል በኢህአዴግ ዘመን ነው ለሁለት የተካፈለው። ሲካፈል የመጣው ማህበረሰቡ ላይ የመጣው ችግር ምንድን ነው? አሁን ወደ አንድስ ቢመጣ የሚመጣው ጥቅም ምንድን ነው የሚለው ነው። እሺ፣ እዚህ ላይ የሸኮ የመዋቅር ጥያቄ በተጠየቀ ጊዜ ነገሮች እንዲቀሩ ነው መሰል ብዙ እስራትና ጥያቄው በተጀመረ ጊዜ በ83 ጀምሮ ነው የተጠየቀው። አንዳንዶች 85 ላይ ጦርነት ተነስቶ ስለነበረ 85ን ብቻ ነው የሚያስታውሱት 85 ነው ብቻ ነው የሚታያቸው። ያቺ ጦርነት ስለሆነች ያቺ ታሳስባለች ለእያንዳንዱ እንዲያውቁ ያደረገችን ያለች። ነገር ግን ጥያቄው ኢህአዴግ አገሪቱን ወዲያው እንደተቆጣጠረ ጀምሮ ጥያቄው አለ 83 ግንቦት 20 ቀን ነው እና እዛኑ ጀምሮ የሸኮ ብሔር በአንድ አደራጁን ብሎ እንደራጃልን ብሎ ጠይቆ የነበረው። ስለዚህ አሁን በጠየቀበት ሰዓት ጀምሮ እስራትና ብዙ ድብደባዎችም ነበሩበት እና ይቀራል በሚል ያ ተደርጎ ነበር። ነገር ግን አልሆነም። እኔ ምን ያህል በ85 ምን ያህል ስንት ቁጥር እንደታሰሩ እኔ አውቃለሁ። እኔም ታስሬ ነበርና በማሻል ላይ ማረሚያ ቤት 1057 ሰዎች ታስረን ነበር። የቴፒ ከተማ ህዝብ የገጠሩ ህዝብ በሙሉ እንደዚህ ታስረናል። ቀጥታ ደግሞ ጋምቤላይም አውቃለሁ። ወደ ጋምቤላ ላይም ወደ 300 የሚሆኑ ሰዎች ታስረዋል። ሚዛን ላይ 500 ስንት እንደሆነ ቁጥራቸው ሙሉ በሙሉ በቁጥር ባላቅም በወል ባላቅም ከ500 በላይ ናቸው። እዛ ሚዛን ላይም ታስሮ የነበሩት እስከ ጉረፈር ላይ ያሉት። ስለዚህ ከዛ ይሄም ታስሮ ምንም ተደርጎ ምንም ወደ ኋላ ህዝቡ ሊል አልቻለም። እኛ መብት መከበር አለበት ብሎ ነው እየጠየቀ ያለው። 94ም ጦርነቶች ተነስተዋል። ብዙ ሰዎች ሞተዋል። እንደውም ተቋቁሩም ብሎ ተብሎ እዛ ህብረት ፍሬ ቀበሌ ላይ ብዙ ቤተሰብ እስከ ሴት ጭምር የተገደለበት ዘመን ነበረ። ግን ያንን አሁን ሁኔታዎች በሂደት እየተሻሻሉ ስለመጣ እኛም ደግሞ ህዝቦች ደግሞ ዞኖችም ክልል ላይም የሚሰሩት ከፍተኛ አመራሮችም በሂደት ያስተካክላሉ በሚል እኛም ከነሱ ጋር ሆነን ሰላምን እየፈጠርን ያለነው ጦርነት እንደማይበጅ ደግሞ ላይ ያለውም ደግሞ ሃይማኖት መሪዎች እንትን ቢያደርጉ እነሱ ላይ ቢረግሟቸው ቀጥታ እነሱም ህይወታቸውን እንደሚጠፋ እና ጥሩ አይደለም። እርግማንም አይደረግም። በሂደት ሁኔታው ሲገባላቸው አንድነትና ህብረ ብሔር አንድነት ደግሞ ሆነን አገረ ግንባታውን አገረ መንግስቱን እንድንገባ ዘንድ ይሄን ከገባቸው ራሳቸው ያስተካክላሉ። ይሄን ጣባሳ ታሪክ ወደ ጎን ትተው እውነቱን ያመጣሉ በሚል እናምናለን። በዚህ ላይ የሚመለከታቸው የመንግስት አካላት የሰጡት ምላሽ አለ። እና በዚህ በኩል የሰጡት የሚመለከታቸው መንግስት አካላት ግን በዚህ በኩል ላይ በማይበት ጊዜ የፌዴራል መንግስት የፌዴሬሽን ምክር ቤቶችም ቀጥታ ክልሉ አንድ ነገር ይወስን ብሏል። እነሱ ቢወስን አይሆንም ወይም ይሆናል። ከሁለት አንዱን ከወሰነ እኛ በአግባብ ካልተወሰነም ጣልቃ የመግባት ስልጣን አለን። ነገር ግን እኛ ጣልቃ እንዳንገባ ሁኔታዎችን ጥናት ላይ ነው ያለን ያሉ መልስ የሰጡን ስለሆነ እኛ ደብዳቤዎችንም ልካለን፣ በአካልም ሄደን ክልሎችንን እናነጋግራለን። እናንተም ግፉ ብሎ ነው ቅርብ ጊዜ ለኛ መልስ የሰጡን። በጣም ጥሩ። እሱ ላይ በተጨማሪ ልጨምር የምፈልገው ነገር ምንድነው ቢሰጡስ ጥያቄውን ጠይቋል ካልነ ደግሞ መልስ ቢሰጥሳ ጥቅሙ ምንድነው የሚለውን ቅድም ለጠየቅልኝ ደግሞ ጥቅሙ እኛ አንድ ላይ እኛን አደራጁን ያልንበት ምክንያት የሀገራችን ኢኮኖሚውንም ህዝባችንን ባህላችንን ወጋችንን እንደማንኛውም ብሔረሰብ ይዘን ከማንኛውም ብሔረሰብ ጋር ተግባብተን
እንድናድር ዘንድ ነው። ለመንግስትም መንግስታዊ አወቃቀርም ሁሉ እኛ ከተደራጀን እያንዳንዱ በእውቀትም ሁሉ የኛ ህዝብ አውቆ እንዲሄድ ብለን ነው እንጂ ቢደራጅ ከመንግስት ለመውጣት ከህገ መንግስት የሚወጣ አይደለም፣ ህገ መንግስትንም የሚጎዳ አይደለም። ደግሞ ከዚህም በፊት የበደሉንንም ለመበደል አይደለም። እኛ በቀል እንትኖች አይደለንም። በቀል ለእግዚአብሔር ተው ነው የሚለው። እኛ ይቅርታ አድራጊዎች ነን። እንዲሁም እንግዳ ሆኖ የመጣውን እንግዳ ተቀብሎ ከአልጋ ወርዶ አልጋ ላይ የሚያሳድር ህዝብ ነው የኛ ህዝብ። እንግዳ ተቀባይ ነው። ምንም ባልተማረበት ሰዓት እንኳን እንግዳን ተቀብሎ ሲያሳድር የነበረ ነውና ዛሬ በተማረበት ዘመን ላይ ደግሞ ብዙ አስተሳሰብ ይኖረዋል። ብዙ ያስባል፣ ብዙ ያቅዳል። ከህብረተሰብ ጋር እንዴት መኖር እንደሚችል፣ አገርን እንዴት አድርጎ ማሳደግ እንደሚችል ለእድገትና ለብልጽግና የሚያስብ ነው የኛ ሰው። ስለዚህ ቀጥታ በአንድነት ተደራጅተን መንግስት የሚሰጣቸውን ፕሮሰሶችን ይዘን መንግስት ያስቀመጠውን ተግባራት ለመፈጸምና ከመንግስት ጎን ሆነን አገራችንን ለመጠበቅም ነው ህዝቡ እየጠየቀ ያለው።